እንደምታውቁት ይሄ መረጃ ነው። ጥንቅቅ ያለ ትክክለኛ መረጃ ነው። አይደለም የሚል ካለ መጥቶ መሞገት ይችላል። ለማንኛውም የአንዳንድ ሚዲያዎች ሲዘግቡ ሰምቻለሁ። ሲዘግቡ የዘገቡበት መንገድ ወታደራዊ ምክር ቤት እንደተፈጠረ ማድረግ ነው። እኛ ባለን መረጃ ትክክለኛው መረጃ ከትግራይ ኃይሎች አፋር ጉጉሙ ከቤኒሻንጉል የቤኒሻንጉል ኃይል የሚባል አለ። ከዛ ደግሞ የጉሙዝ ኃይል የሚባል አለ። የፋኖ አለ። የነጃልማሮ ኦነግ ወይም ኦላ የሚባለው አለ። የኦጋዴኑ አለ። የጋምቤላ ገና ያልጨረሷቸው 2-3 የዚህ አካል ለማድረግ ገና ንግግር ላይ ያሉ አሉ። ከዚያ ባሻገር አጎራባች እነዚህ አካላት አጎራባች ከሆኑት ከሱዳንም ከኤርትራ ጋርም ያላቸውን ግንኙነት ጥብቅና የቀረበ አድርገዋል። ይሄ ፋክት የሆነ መረጃ ነው። ተነጋግረዋል። መሰረቱት የተባለ ወታደራዊ ካውንስል ስለመኖሩ ጠይቀናል። እደግመዋለሁ። የትግራይ ኃይሎች፣ የአፋር ጉጉሙ፣ የቤኒሻንጉል ኃይሎች፣ የጉሙዝ ኃይሎች፣ የፋኖ ኃይሎች፣ የኦላ ኃይሎች፣ የኦጋዴን ኃይሎች እና ያላለቀ ሂደት ላይ ያለ የጋምቤላ ኃይሎች በሚል እነዚህ ታጣቂ አካላት ተሰባስበው በጋራ የመሰረቱት ወታደራዊ ተብሎ የተገለጸው ልክ የሚሊታሪ ካውንስል መሰረቱ በሚል ነው የተነገረው። ይሄ አገላለጹ ነው። እኛ ባለን መረጃ መሰረት እንደዛ አይደለም የተመሰረተው። ሁሉን አቀፍ የትብብር ካውንስል በሚል የተመሰረተ ነው። ሁሉን አቀፍ የትብብር ካውንስል ባለን መረጃ መሰረት ይሄ ፋክት ነው። የተደራደሩባቸውን ነጥቦች በተወሰነ ደረጃ አይተናል። ለምሳሌ አንዱና በዋነኛነት ከተነሳው መካከል ጽምዶ የሚለው ቃል በራሱ በትግራይና በኤርትራ ኃይሎች መካከል እና አብይ አህመድ ያንን ለዘመናት ከዚህ በኋላ ሊገናኙ በማይችሉ ደረጃ ደም አቃብተናቸዋል ብለው የደመደሙት ኤርትራውያንና የትግራይ ሰዎች ድንበር ተጋርተን አብረን የምንኖር ስለሆንን በአንድ ወቅት በተፈጠረ ግጭት ዘላለም የግጭት ቀጠና መሆን የለበትም። የህዝብ ለህዝብ ግንኙነት በመፍጠር በፖለቲከኞች መካከል ያለውን ቅራኔ መስበርና ካሁን በኋላ በኤርትራና በትግራይ መካከል ጦርነት እንዳይኖር ማድረግ አለብን የሚል አስተሳሰብ የያዙ የዚሁ ዘመን ሰዎች የፈጠሩት ማለት በዚህ ትውልድ ሰዎች በተለይ በዋነኛነት አክተሩ ነው የፈጠሩት የህዝብ ለህዝብ ግንኙነት ወይም ጽምዶ የተባለው ይሄ እነ ጌታቸው ረዳ በስልጣን ላይ ሳሉ ጭምር የተጀመረ ነው። ይሄ የትብብር ካውንስል የሚባል ንግግር ሲጀመር ጽምዶ የሚለው ከነቃሉ ጀምሮ ተነስቶ ውይይት ተደርጎበት ከቃሉ ጀምሮ በዛ ላይ ስምምነት ላይ አልተደረሰም። አንዱ እንደ ኩዌስችን ያነሱት እኛ የሰማነው ወርድ ድምፅ ጽምዶ የሚለው ሁለቱ አካላት በቃሉም የተጠቀሙትም ጽምዶ የሚለው ቃል በራሱ የትግረኛ ቃል ነው። በትግራይና በኤርትራ መካከል ሊፈጠር ለተፈለገ ስምምነት የዋለ ነው። ስለዚህ ያ በራሳቸው እነሱ የህዝብ ለህዝብ ግንኙነት ለማምጣት የፈጠሩት ጽምዶ ባለበት ሊቀጥል ይችላል፣ ችግር የለም። ከሌላው ጋር የሚደረግ ከሆነ ግን ሁሉን አቀፍ የትብብር ካውንስል እንመስርት ወደሚል መኬዱ ነው። ሁሉን አቀፍ የትብብር ካውንስል እናድርግ ሲሉ መሰረታዊ ካነሷቸው ነጥቦች መካከል ምንድን ነው የሚለውን ለመፈተሽ ሞክረናል። አንደኛው የተገንጣይነት ጥያቄ ይዞ የካውንስሉ አካል መሆን አይቻልም የሚል ፕሪኮንዲሽን